እኔ እዚህ ከሱ በቀር ማንም ዘመድ የለኝ። ተስፋ ቆርጬ መንገድ ላይ ሳለቅስ ሊያ አግኝታኝ ነው ወደ እርሷ ያመጣችኝ። ግን ይሆናል ብዬ አልጠበቅኩም ነበር። እስቲ ዋንጫውን አምጪላት ትጠጣ። ሞኝሽን ፈልጊ። ይሄን ሪከርድ እያረግሽ ነው አይደለ? ባይ ባይ ቻው። ያዘንካ እሺ። እውነት ግን በጣም ጥንቁቅ ነህ። ይቅር ይበሉኝ ጌታ፣ ይቅር ይበሉኝ እባክዎት፣ ይቅር ይበሉኝ። ደስታዋን መቆጣጠር ከብዷት ነው። ይቅር በሏት። እኔ እዚህ ከሱ በቀር ማንም ዘመድ የለኝ። ተስፋ ቆርጬ መንገድ ላይ ሳለቅስ ሊያ አግኝታኝ ነው ወደ እርሷ ያመጣችኝ። አይዞሽ ዘመድ ሆነሽ ዘመድ ሆነሻል። ለተቸገረ ለተበደለ ሰው የሚደርሱ ሰው ናቸው። እኔንም ከስንት ችግር ያወጡኝ እሳቸው ናቸው ብላኝ ነው ወደ እርሱ የመጣሁት። እዛም አረብ ሀገር በጣም ብዙ ነገር ደርሶብኝ ነው የመጣሁት። እባክዎትን መፍትሄ ይስጡኝ። ከባድ በደል ነው የደረሰብሽ። ከባድ ችግር ነው የደረሰብሽ። በጣም ከባድ ነው። ጌታዬ ተቀበሏት። የሰውን ችግር ከመቀስፈት የሚፈቱ ጌታዬ እባክዎትን የዚችን ምስኪን ሴት
ችግር ፍቱላት ጌታዬ። የበደለሽን ሰው ስሙ ማን ነበር? ስጭን እስቲ። በላይነህ ውጣ! ውጣ! አድራሻው የት ነው? ባልደራስ። የቤት ቁጥሩስ? 2930። ጌታዬ በደሏን አይተው መፍትሄ ስጡን። ጌታዬ Mis meine. Kuskam. ጌታዬ ክብር ይገባዎታል። ጌታዬ ምን ይሳናታልና ክብር ይገባዎታል። Ikamboka. Gras tombos turakindira. አይ ጌታዬ ለእርሶ ምን ይሳኖታል? አይ ጌታዬ ከባድ ጉዳይ ቢሆንም በጣም ከባድ ቢሆንም ለጌታዬ የሚሳናቸው ምንም ነገር የለም። ለጌታዬ። ጌታዬ ይከበሩ ጌታዬ። ሁሌ ጌታዬ ለድሃ የሚኖሩ፣ ሁሌ ጌታዬ ለተበደለ የሚቆሙ ጌታዬ ይመስገነው። ጌታዬ ክብር ይገባዎታል ጌታዬ። እስቲ ዋንጫውን አምጪላት ትጠጣ። አጠጫት። አምጣት እስቲ ወደዚህ። ጌታዬ ከባድ ጉዳይ ቢሆንም ችግርሽ ጌታዬ የሚሳናቸው ነገር የለምና ጌታዬ በጥቂት ቀን ውስጥ ችግርሽ ይፈታል ተብሏል። ከሳምንት በኋላ ተመልሰሽ ነይ ብለውሻል። ጌታዬ የሚሳናቸው ነገር የለም። ክብር ይገባዎታል ጌታዬ። አሜን በሉ። አሜን በሉ። እንዲሳካልሽ እኛ ጋር ቶሎ ተመላለሺ። እንዲሳካልሽ ጌታዬ ጋር ቶሎ ተመላለሺ። አይዞሽ፣ የድሃን ችግር የተበደረን ችግር የሚፈቱ ጌታዬ ሁሉን ነገር ያስተካክሉልሻል። አሜን በሉ። አሜን። ከኛ ልጆች በቀር ማንንም እንዳታገኝ። የሆነ ነገር አድርጎብሻል። አይዞሽ። ማንንም እንዳታገኝ ከኛ ልጆች በስተቀር ይዛቸው አትጡ።
ያሁኑ ከባድ ነው። ምንድነው ከባዱ? ይሄ ማን ነው በላይ የምትሉት ልጅ? ልጅቷ እውነቷን በድሏታል። እንደምንም አድርጋችሁ ተከታተላችሁ ሚስጥሩን አውጡበት። እሺ ቆይ ባንችልስ ብሎ ነገር የለም አብረህት አንቺ እናቅያለን እኮ ሄደሽ እንዴ ምናምን በይውና ሚስጥሩን አስወጪው። እሺ አብረህት እኮ ለዚህ እኮ አታንስም አይደል? እሺ አይሻልም? ወይለት የታባቱ አጭበርባሪ በቃ አትምጭብኝ። የኔና አንቺ ነገር እኮ አብቅቷል አልኩሽ። አይገባሽም እንዴ? ውይ በላይ እንዲህ ባዶዬን አስቀርታኝ ሁሉን ነጥቀኸኝ ፍቅሬን ከርታኝ ስትኖር ምንም አልከበደ። እሺ ሁሉም ይቅር። እንደማትፈልገኝ ነገርከኝ። የኔ ንብረት አንተ ጋር እንዳለ የምናውቀው እናንተ ብቻ ነን። አሁን በጸባይ ንብረት ይመልስልኝ። የምን ንብረት? አንቺ ንብረት እኔ ጋር ምን አለሽ? ምን ታተሽኝ የምታውቂው? ይሄን ያህል ትከዳኛለህ? ሞኝሽን ፈልጊ። ይሄን ሪከርድ እያደረግሽ ነው አይደለ? ባይ ባይ ቻው። ሄሎ ሊያይ በላይና ግን ቾኮብታይ በጣም አመናጨቀኝ። እውነት ግን ጌታ የሚያሳኩልኝ ይመስልሻል? ኧረ እሺ ይቅር ይበሉ። ከደረሰብኝ ጉዳት አንጻር እኮ ነው። እሺ ብዙ አናቆያትም። ለ15 ቀን ምናምን ይፈልግናል። ሩቅ ቦታ ነው የምትወስዷት? ከከተማ ባይወጣ ደስ ይለኛል። ኧረ በጭራሽ የትም አንሄድባትም። ብዙ አንርቅ። በነገራችን ላይ መኪናዬን ለሌላ ሹፌር ማከራየት አልወድም። ራሴ የሚይዛት ከሆነ አከራያቸዋለሁ። በቃ ቁጥርህን ስጠኝና ቀኑ ሲደርስ ይዛት እንድትመጣ። እሺ ያው አይገርምም። ስልኬን አልያዝኩትም። አብሪ። ወይኔ የኔ ደግሞ ስልኬ ባትሪ ዘግቷል። በቃ ስልክህን ስጠኝና ወደ እኔ ደውዬ ለያዘው ቁጥርህን ያዘንካ። እሺ እውነት ግን በጣም ጥንቁቅ ነህ። አልወድም መኪናዬን ለሌላ ሰው መስጠት። ከገዟት ጀምሮ ራሴን ያስኳት። ለፍቅረኛ ቢሆን ሰጣት። ፍቅረኛ እንዳለኝ በምን እርግጠኛ ነሽ? ማለቴ ያው አንተ መሰለ ሰው ብቻውን ነው ብሎ ማመን ስለከበደኝ። ቆንጆ ነህ፣ በዛ ላይ መኪናም አለ። ኧረ ቤትም አለኝ። አይሆ በቃ ጨርሻለሁ። ወደ እኔ ደውዬ ይዤዋለሁ። መዳፈር ካልሆነብኝ አንተ ጥያቄ ልጠይቃችሁ። ሳያችሁ ባልና ሚስት መስላችሁኛል። ማለትም ምን ይወጣላታል? ኧረ በስራ ጉዳይ ብቻ ነው ግንኙነታችን። ምንም የለም። እናመሰግናለን። ቻው። እሺ አንተ ቅድም ለማለት ፈለገ ነው እቺ ምናምን ያልከው? ቀልድ አይገባሽም እንዴ? እንዳይነቃብኝ እኮ እና ጠለፍከው? በደንብ ነው። እኔ አንቺ ወንድም ጠለፍ ነው ያልኩት። አዎ ባይሆን እንደሱ ወንድምነት ይሻላል። አንተ መቼም የኔ ታይፕ ልትሆን አትችልም። ኧረ እና እንደማርኮ ወለለሽ አይሻልም? እንደሊያ በቃ ሁለታችንም ተስማምተን የምንወዳቸውን ሰዎች አጣበስናቸው። አንተ ዋ እሱ የውሸት ነው። እሺ አንድ ወዳጅ አሉኝ የሰውን ችግር የሚፈቱ ብቻ ከህብረት ጋር እሱ ጋር ኩነቲ። ታዲያስ? ቆይ ምን ሊጠቅሙሽ? አንተም እኮ ይሄን ሁሉ እውቀት ይዘህ ወደ መፍትሄ የማትሄደው እነሱ ጋር ስለማትሄድ። አንቺም እንደ ህብረት ሆንሽ? እንደዛ አይደለም። ጓደኞቹ ሁሉ እየሄዱ አንተ ለምንድን ነው የማትሄደው? ብልጡን እንጂ እኔ ወድ እዚሁ ጋብዣቸዋለሁ። እሺ ብለው ከመጡ ትተዋወቃቸዋለህ። ያለበለዚያ ግን እኔ ራሴ ነኝ ማስተዋወቅ። እሺ ቴጊ።
አይዞሽ በቃ አይዞሽ በቃ ጀኔ ካልሆንኩ ብላ እኮ ነው በእናትህ የምታስቸግረኝ። እኔ ደግሞ ካንቺ ውጪ ሌላ አይታየኝም። እሺ በቃ ችግር የለውም የኔ ፍቅር። እሺ በቃ እንዳልሽኝ እሺ እናት። እባክዎትን ይቅር ይበሉኝ አባቴ፣ እባክዎትን ይቅር ይበሉኝ፣ ይቅር ይበሉኝ ጌታዬ፣ እባክዎትን ይቅር ይበሉኝ፣ ይቅር ይበሉኝ አባቴ፣ እባክዎትን ይቅር ይበሉኝ፣ ይቅር ይበሉኝ ጌታዬ፣ ይቅር ይበሉኝ፣ እባክዎት ይቅር ይበሉኝ። ለምን ነበር የጠራኸኝ? ቁጭ በይ እናውራ። ይቅርታ አድርጊልኝ፣ አጥፍቻለሁ። እንዳንቺ የሚሆንልኝ ማንም የለም። ይቅርታ አድርጊልኝና እንደ ድሯችን አብረን ነው የተውኩትን ነገር ንብረቴን እንኳን ባላገኝ ካንተ ጋር አልቀጠልም። ልቤን አድምተኸዋል፣ ጎድተኸኛል። ያን ሁሉ ስራ ተቀጥሬ ስሰራ አንተን እያሰብኩ አንተን ለማስደሰት ነበር። አንተ ግን ምን ትሆናለች ምን ይደርስባታል ብለህ ሳታስብ ዘረፍከኝ፣ አታለልከኝ። እኔ አንተን እንደዚህ አይነት ጥያቄ አላነሳም ነበር። አሁንም ቢሆን የሆነ ከአቅሜ በላይ የሆነ ነገር መጥቶ ነው ይቅርታ የምትጠይቀኝ። አሁን ምንም ነገር አልፈልግም፣ ንብረቴን ብቻ መልስልኝ። ይቅርታ አድርጊልኝ ማለት ይቅርታ አድርጊልኝ፣ ንብረትሽንም መልስልሻለሁ። ትንሽ ጊዜ ብቻ ይቅርታ አድርጊልኝና እንደ ድሯችን አብረን ነው። ይቅርታ አድርጊልኝ። 3 ቀን ሰጥቻለሁ። ይቅርታ መልስልሻለሁ። ይቅርታ አድርጊልኝ፣ ባሳለፍነው ፍቅር ይቅርታ አድርጊልኝ ማለት ይቅርታ ስለምንሽ ይቅርታ አድርጊልኝ። የምርሽን ነው? ችግሯን ፈቱላት? ውይ ጌታዬ፣ እሺ አሁን ነው የምነግራት። ውይ ደስ ሲል ችግሯን እኮ ፈቱላት። አየህ፣ ለዚህ እኮ ነው ቅርባቸው ምልክ። ቆይ አሁን ልንገራት። መስኪ መስኪ መስኪዬ፣ ምስራች እንኳን ደስ ያለሽ። ጓጓ ቿቿ ቷተንቧ ዷዷ ጓጓ ዷዷ ቿቿ ማሟ የዋህነትሽን አይተው ብዙ መሰቃየትሽን አይተው የደረሰብሽን መከራ አይተው ጌታዬ በፍጥነት 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 ችግርሽን ፈተውልሻል። አሜን በሉ። አሜን አሜን አሜን። ክክንና ድድብብችች
ንብረትሽ ሁሉ ተመልሶልሻል። አሁን ሂጂና ከኛ ልጆች ጋር ንብረትሽን ተረከቢ ብለውሻል። እንኳን ደስ ያለሽ። የደስታ ምንጭ ሆኑስ ጌታዬ ይቅር በሏት። ከስስቷ የተነሳ ነው ይቅር በሏት። ደስታዋን መቆጣጠር ከብዷት ነው ይቅር በሏት። ይቅር ብለናታል። የዋህነቷንና የተበደለችውን ነገር አይተን ይቅር ብለናታል። አሜን በሉ። አሜን። ይኸው በቃ ይኸው አምኛለሁ። ይኸው በቃ ይኸው መታቱ በቃ እንትን ማለት አለ። በቃ ይኸው ዛሬ ልዩ ቀን ነው። ጻድቄ እንዴት እንዳማረብህ እኮ አላማረበትም? ፍቅራችሁን ትዳራችሁን ሰላም ያርግላችሁ። ደስተኛውን ሁሉ ጊዜም አንተ የሆነ ነገር ያለው እኛ ጋር ብቅ እያልክ መጫወት አለብህ። ብዙ ጥቅም አለ እኛ ጋር። እሺ